የ2018 ዓመተ ምህረት ኢንትራንስ ፈተና ውጤት ነገ ማለትም ናሴ 18 ከሰዓት በኋላ እንደሚለቀቅ እንዲሁም ተማሪዎች ማየት እንደሚችሉ የትምህርት ሚኒስቴሩ ብርሃኑ ነጋ በዛሬው መግለጫቸው ላይ ገልጸዋል። አጠቃላይ ከተመዘገቡ ተማሪዎች 563960 ተማሪዎች ውስጥ የተፈተኑ ተማሪዎች 550210 ብቻ መሆናቸውን ተገልጸዋል። ከነዚህም ውስጥ ያለፉ ተማሪዎች 7544 ተማሪዎች ብቻ ናቸው። ይህም የሚያሳየው 12.8% ተማሪዎች ብቻ አልፈዋል። እንዲሁም ደግሞ ከተፈተኑ ተማሪዎች ውስጥ ትምህርት ቤቶቹ 88 ትምህርት ቤት ሙሉ በሙሉ ተማሪዎችን ያሳለፈ ሲሆን 565 ትምህርት ቤቶች ምንም አይነት ተማሪ አላሳለፉም። የተፈጥሮ ሳይንስ በዚህ አካሄድ ሲታይ 16.5%ን አሳልፈዋል። እንዲሁም ሶሻል ሳይንስ ደግሞ 8.33% ተማሪዎችን አሳልፈዋል። የተፈተኑበት ደግሞ በኦንላይን እና በወረቀት ነው። በኦንላይን ከተፈተኑት 18.37 ተማሪዎቹ አልፈዋል። በወረቀት ስናይ ደግሞ ዝቅ ይላል። 4.2 ተማሪዎችን አሳልፈዋል በወረቀት ከተፈተኑት። እንዲሁም ደግሞ በክልል ከፍተኛ ውጤት ከአዲስ አበባ ጀምሮ ሐረር፣ አማራ ክልል እያለ ይቀጥላል ማለት ነው። ከፍተኛ ውጤት ከናቹራል ሳይንስ የመጣው ወንድ 591 ከ600 ከኦዳ ልዩ አዳሪ ትምህርት ቤት ሲሆን 583 ሴት ተማሪ ከአገው ምድር ከእንጅብራ እንዲሆነ ተገልጿል። ሶሻል ሳይንስ ላይ ወንድ 576.25 ከ600 ያመጣ ሲሆን 569 ከ600 ትምህርት ቤቱ ያልተጠቀሰ ሴት ተማሪ ከሶሻል ሳይንስ ከፍተኛ ውጤት እንዳመጣች ተገልጿል። ከባለፈው ዓመት አንጻር ሁሉም ላይ ጭማሪ እንዳለ እንዲሁም ደግሞ የተለየ ከፍተኛ ውጤት እንደተመዘገበም ተገልጿል። በዚህ ሁኔታ ውጤታችንን መቼ ማየት እንችላለን ካላችሁ ነገ ማለትም ሰኞ ከሰዓት በኋላ ጀምራችሁ ማየት ትችላላችሁ። እንዲሁም ይህን የሚታዩበትን ቴሌግራም ቦት በመጠቀም ዌብሳይት በመጠቀም እንዴት እንደሚታዩ ስቴፕ ባይ ስቴፕ ቪዲዮ እሰራላችኋለሁ። ይህ መረጃ ለብዙ ተማሪዎች ስለሚያስፈልጋችሁ ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ለብዙ ተማሪዎች አድርሱ። በቀጣይ ቪዲዮ ላይ እንገናኝ። እንዴት እንደሚታዩ ስቴፕ ባይ ስቴፕ አሳያችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። በጸጋው ነኝ። ስቴይ ቲዩንድ